ቅድስቲቱ አገር ተስፋ አለን እኛ በጌታ ለዘላለም ልንኖር አልፈሪ ሞት መንደር ከዚያ ወዲያ አልፈሪ ሞት መንደር አልፈሪ ሞት መንደር ከዚያ ወዲያ አልፈሪ ሞት መንደር ስጋ ከኛ ተገፎ አሮጌ ሁሉ አልፎ ስጋ ከኛ ተገፎ አሮጌ ሁሉ አልፎ አንድ እስከ 10 ያለውን አንብቤ ሁላችንም እስኪ ንቁ። እዚህ ቃል ክብር ሰጥተን ሁላችንም እስኪ ንቁ። መዝሙር ቅንፍ 112 ከቁጥር 1 እስከ 10 ያለውን በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ሃሌሉያ! እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅር ባይ ጻድቅ ነው። ቸር ሰው ይራራል ያበድራል፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተለ ለምስኪኖችም ሰጠ፣ ጽድቁም ለዘላለም ዓለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኞች አይቶ ይቆጣሉ፣ ጥርሱንም ያፋጫሉ ይቀልጣልም። የኃጢአተኞችም ምኞት ትጠፋለች ይላል። የተባረከ ሰው ማን ነው በሚል ሀሳብ ልናገራችሁ እፈልጋለሁ። እስኪ አንድ ጊዜ እኔንም ጠይቁኝ። የተባረከ ሰው ማን ነው ብላችሁ እስኪ እኔን ጠይቁኝ። የተባረከ ሰው ማን ነው? ማን እንደሆነ 3 ነገሮችን እነግራችኋለሁ። ጸሎትን ጸልይ። እግዚአብሔር አምላክ ሆይ ስምህ ይባረክ። ዛሬ ከመዝሙረ ዳዊት ምዕራፍ 112 ከቁጥር 1 እስከ እግዚአብሔር አምላክ ሆይ እስከ 10 ድረስ ካለው ክፍል ቃልህን እንማራለንና መንፈስ ቅዱስ ሆይ አስተምረን፣ ከኛ ጋር አሁን እኔም ደግሞ ይህ የሕይወትን ቃል በትክክል መናገር እንድችል አንደበቴን እንድትቆጣጠር ጸልያለሁ። ከናፍርቶችን አንተ ተቆጣጠር። ቃልህ ይፈውሳል። ቃልህ ብቻውን በቂ ነው። ያለ ምንም ጌታው ቅመም፣ ያለ ምንም ጨው፣ ያለ ምንም በርበሬ፣ ያለ ምንም ሽንኩርት፣ ያለ ምንም ቅመማ ቅመም ቃልህ በራሱ በቂ ነው። ክብር ሁሉ ላንተ ይሁን። ይህ ቃል ወደኛ ይምጣ። በአንዳንዶች ላይ ሊወድቅ የሚገባውን መጣል የሚገባውን ነገር ይጣል። መግፈፍ የሚገባውን ነገር ይግፈፍ። እግዚአብሔር አምላክ መፈወስ የሚገባውን ደዌ ይፈውስ። መናድ የሚገባውን ይናድ። ክብር ሁሉ ላንተ ይሁን። ቃሌን አስተምረን በኢየሱስ ስም አሜን። የተባረከ ሰው ማለት ዛሬ ይህን ለመናገር በዚህ ክፍል ላይ ወደ እናንተ ይዤ መጥቻለሁ። በጣም የሚገርማችሁ ይሄንን መዝሙር የዘመረው ዳዊት ነው። በክፍሉ ስትመለከቱ በተለይ ቁጥር 110 ላይ ይሄንን ታገኛላችሁ። ዳዊት እንደዘመረ መዝሙሮቹ ተያያዥነት ያላቸው ናቸው እና እንደዘመረ በዛ ክፍል ላይ ይናገራል። ምንድነው ማለት የሚጀምረው? ሃሌሉያ ካለ በኋላ ይላል እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው የተባረከ ነው ብለው ብሌስድ ነው ብለው የእንግሊዝኛው ቃል። አማርኛው መደበኛ ትርጉም ደግሞ የተባረከ ነው፣ ምስጉን ነው ሲል የተባረከ ሰው ነው። እኔም ርዕስ አድርጌ የወሰድኩት ይህን ሀሳብ ነው። የተባረከ ሰው ማን ነው? የመጀመሪያ የተባረከ ሰው እግዚአብሔርን የሚፈራ ትእዛዙንም እጅግ ምን የሚሆን የሚወድ
እግዚአብሔርን መፍራት ማለት ምን ማለት ነው? እግዚአብሔርን መፍራት ማለት ምን ማለት ነው? ዛሬ እግዚአብሔርን መፍራት የሚል ነገር ከሰዎች ውስጥ እያለቀ እየጠፋ የመጣበት ዘመን ነው። ምን ማለት ነው እግዚአብሔርን መፍራት ማለት? እግዚአብሔርን መፍራት ማለት አጭርና ግልጽ የሆነ ትርጉም ባለውለታዬን ላሳዝነው አልፈልግም የሚለውን ሕይወት መኖር ነው። እስኪ እግዚአብሔር ባለውለታችሁ የሆነው እስኪ ባለውለታዬ ነው የምትሉ እስኪ አወዛወዙ በደንብ። በእውነት ባለውለታችሁ ነው ጌታ? በእውነት ባለውለታሽ ነው ጌታ? ሃሌሉያ! ጌታ ባለውለታችን ነው። አንዱ ባለውለታ በዚህ ሳምንት እየሆነ ያለው ይህ የኢየሱስ ክርስቶስ ሞትና ትንሣኤ ነው። ከሁሉ በላይ ጌታ ባለውለታችን ነው። ባለውለታዬን ላስቀይመው አልፈልግም፣ ላሳዝነው አልፈልግም፣ እንዲቀየምብኝ አልፈልግም። አምላኬ ለእኔ ባለውለታዬ ነው። እግዚአብሔርን መፍራት ማለት ዝም ብሎ መንቀጥቀጥ ወየውልኝ በፍልጥ ነው የሚመጣብኝ አይደለም። እግዚአብሔር የሚረዳ አምላክ ነው። በፍልጥ አይመጣብንም፣ ግን ጌታ በምሕረት ይመጣልናል። ባለውለታችን ነው እሱ ልጁን ኢየሱስ ክርስቶስን ሰጥቶ ባለውለታችን ነው እሱ ከብዙ መከራና ስቃይ አሳርፎን በሽታችንን ፈውሶልን ብዙ ድካም ነበረብን አበርትቶን ጸሎታችንን ሰምቶ እኛ ሰው አርጎ እንደዚህ አስውቦን እግዚአብሔር ባለውለታችን ነው። ብዙ ሰዎች ዛሬ እኛ መጥተን የምንኖርበትን እንኳ በቀላሉ ብናስብ ይህንን የደቡብ አፍሪካ ምድር በእግራችን ለመርገጥ እየናፈቁ እያሉ መንገድ ላይ ያለቁ ያላዩ ውሃውን ያልጠጡ ምግቡን ያልበሉ ያልቀመሱ ነበሩ። እግዚአብሔር ግን ለእኔ ባለውለታዬ ነው። አንድ ሰው የገባው አለ። አንድ ሰው የገባው አለ። እግዚአብሔር ባለውለታዬ ነው። እኔም ወጋየው እንደ ሰው እኔም ወጋየው እንደ ሰው እንደ ሰው እንደ ሰው እኔም ወጋየው እንደ ሰው ለአምላክ ምስጋና ይድረሰው። እውር ወጋየ እንደ ሰው እውር ወጋየ እንደ ሰው እንደ ሰው እንደ ሰው እውር ወጋየ እንደ ሰው ለአምላክ ምስጋና ይድረሰው። ክበር ልበል በተራዬ ንገስ ልበል በተራዬ ቀና ወጣልኝ ጌታዬ። ሰው እንዴት ነው እግዚአብሔርን የሚረሳው? ባለውለታውን የሚረሳው ያልተባረከ ሰው ያለው ግን አምላኩን የረሳ የሚበላ የሚጠጣ የሚለብስ የሚነዳ የሚኖር የተሻለ ሕይወት ይኖራል የሚባል ግን ያልተባረከ ግን አለኝ የሚል አለኝ እኮ የሚል ይህም አለኝ ይህም አለኝ ይህም አለኝ የሚል የሚቆጥር ነገር የከበበለት ግን ያልተባረከ እግዚአብሔርን የማይፈራ ሰው ባለውለታውን የረሳ ሰው ያለ ተባረከ።
ያለው ካለው በላይ ከሚያየው በላይ ካጀበለት በላይ ከከበበለት በላይ ከኖረለት በላይ አለኝ ከምለው በላይ ከሚመካበት በላይ እግዚአብሔር አምላኩ ክብሩ፣ ዝናው፣ ታሪኩ የሆነለት ባለውለታው የሆነለት ሰው ያ ሰው ነው የተባረከው። እግዚአብሔር የሚፈራ ሰው ያ ሰው። ይህ ማለት በእግዚአብሔር ቃል የሚወጣ በእግዚአብሔር ቃል መሰረት የሚገባ በቃሉ መሰረት የሚኖር ማለት ነው። በእግዚአብሔር ቃል እግዚአብሔር ውጣ በሚልበት መንገድ የሚወጣ ግባ በሚልበት መንገድ የሚገባ በቃሉ ውስጥ ሆኖ የሚኖር የተባረከ ሰው እሱ ነው። አትገረሙ፣ ያን ሰው አትገረሙ ወገኖቼ፣ ያን ወንድም አትገረሙበት። መጽሐፍ ቅዱስ መዝሙረኛው ዳዊት ምንድን ነው የሚለው? ኃጢእ ይላል። ምን ሆነ? ሲሄድ በመንገድ እያለፍኩኝ ሳለ እንደ ሊባኖስ ዝግባ አብቦ ለምልሞ አየሁት ይላል። ከዛስ ደግሞ ሲመለስ በቦታው በዚህ ዓለም ላይ ክብር፣ በዚህ ዓለም ላይ ውበት፣ በዚህ ዓለም ላይ መባረክ፣ በዚህ ዓለም ላይ ሕይወት፣ በዚህ ዓለም ላይ ሙላት ጌታን ፈርቶ ጌታን ሰምቶ በእሱ ሀሳብና በእሱ ፈቃድ ውስጥ መኖርና መመላለስ ያ ነው ክብር፣ ያ ነው መባረክ፣ ያ ነው። አትገረሙ። ምን ያስገርም? በጣም የሚገርመው ነጮች ህንፃ ለማየት አይደለም። እውነት ውሸት? ኬፕታውን ላይ የተሰራውን ከተለያዩ ንብረቶች የተሰሩ ህንፃዎችን ለማየት አይመጡም። ከአሜሪካ ከአውሮፓ አይመጡም ነጮች። የሚገርመው በአንድ ዙ ውስጥ ያለውን ወይም በአንድ ምንድነው አኒማልስ እንስሳቶች በሚሉበት ቦታ ላይ ያለውን ዳክዬ ለማየት ይመጣል። አውራሪስ ለማየት ይመጣሉ። ጥንቸል ለማየት ይመጣሉ። እባብ ለማየት ይመጣሉ። የሆነ ጋር ያለው እኔ ለንደን ላይ አኒማል ዙ ውስጥ ገብቻለሁ። ለምን መሰላችሁ? ለምንድን ነው ያ ህንፃ ለምን አላስገረማችሁ? ሰው የሰራም ነው ፈራሽ ነው። በቃ ምን ያስገርማል? አሁን እኛ የምንልበት ሁሉ ጌታን ፈርታችሁ ዘመናችሁ የተባረከ ይሁን። ትውልዳችሁ የተባረከ ይሁን። ቤታችሁ የተባረከ ይሁን። እድሜያችሁ የተባረከ ይሁን። እግዚአብሔርን የሚፈራ ሰው የአንድ ወቅት ሰው አይደለም። የእድሜ ልክ ሁሉ ክብርና በጎነት ባርኮቱ እያገኘው በእግዚአብሔር ውበት ውስጥ የሚኖር ሰው ነው። እግዚአብሔር የሚፈራ ሰው ምን ያነሰው እንደሚደረግ እግዚአብሔር የሚጠላውን የሚጠላ እግዚአብሔር የሚወደውን የሚወድ እግዚአብሔርን የሚፈራ የተባረከ ሰው የተባለው ምን ያነሰው ነው? እግዚአብሔር እርኩስ ነው ያለውን እርኩስ ነው የሚል፣ እግዚአብሔር ቅዱስ ነው ያለውን ቅዱስ ነው የሚል። ዘንድሮ እንደዚህ ይባላል። ሰው እንደዚህ እያለ እንደሚኖረው እንደውም ምንድን ነው የሚባለው? ይሄ ሰው ዘፈን
አይደለም እንዴ? አታውቅም ያለበት this is ያው ታውቃላችሁ ግን የተወለድኩበት አካባቢ ማንም ነው ከዚህ በፊት ሲናገር ጆ የት ነው የኔ አካባቢ ዋገመታ የተወለድኩበት ዋገመታ ነው ዋገመታ ላይ አዳማ ቃለ ሕይወት የሚባል ቤተክርስቲያን አለ በዛ ውስጥ እንዴት ብዬ የኖርኩ መሰላችሁ እግዚአብሔር ቅዱስ ነው ያለው ቅዱስ ነው ያለው እግዚአብሔር እርኩስ ነው ያለው እርኩስ ነው ያለው እግዚአብሔር የከበረ ነው ያለው የከበረ ነው ያለው እግዚአብሔር የተናቀ ነው የተዋረደ ነው ያለው የተዋረደ ነው ያልኩኝ ዘምሬ ሰብኬ ጸልዬ መክሬ መጥቼ ሳውዝ አፍሪካ 5,000 ኪሎ ሜትር መጥቼ ደግሞ እግዚአብሔር እርኩስ ነው ያለውን ቅዱስ ነው አለ። አሜን እግዚአብሔር እርኩስ ነው ያለው እርኩስ ነው። ምድር በርግስማ እግዚአብሔር ቅዱስ ነው ያለው ለዘላለም ቅዱስ ነው። ሰማይ ይስማ ምድር ይስማ። ይህ ሰው ነው የተባረከው ብዙ ረን ሰብስቦ የያዘ አይደለም። እኔ ስራን አበረታታለሁ። ሰው ይስራ ይለወጥ። የመጣው ለዚህ ዓላማ ነው። ግን እግዚአብሔር ያዋረደውን የሚያከብር እግዚአብሔር ያከበረው የሚያዋርድ ሊሆን አይገባም። እግዚአብሔር ኤርምያስ ምዕራፍ 15 ቁጥር 19 ተመልከቱ። እግዚአብሔር የተዋረደ ነው ያለውን የተዋረደ ነው የሚል እግዚአብሔር የከበረ ነው ያለውን የከበረ ነው የሚል ቀላቅሎ የማይበላ ቀላቅሎ የማይጠጣ ቀላቅሎና ተቀላቅሎ የማይኖር ማኪያቶ ህይወት የማይኖር ማኪያቶ የምና የምን ውጤት ነው? ሱካሩቶ የቡናና የወተት ከቡናው ትንሽ ከወተቱም ትንሽ የማኪያቶ ህይወት ቀላቅሎና ተቀላቅሎ ያ ሰው የተባረከ ሰው እግዚአብሔር ነው የሚፈራ እግዚአብሔር ነው የሚፈራ ከሆነ ቀላቅሎ የማይበላ ቀላቅሎ የማይጠጣ ቀላቅሎና ተቀላቅሎ የማይኖር አንድ ወቅት ላይ አንድ ከተማ ኢትዮጵያ ላይ አልነግራችሁም። በብዙ ከተማ ሊደረግ ይችላል። ግን በአንድ ከተማ ላይ አንድ ወቅት ላይ የሆነ ነገር ስኬት አመጣና ሰዎች ምን ያደርጋሉ መሰላችሁ? ከላይ እንደምትሉትን ኮካ ከስር ደግሞ ቢራ። አሁን የሰው ምን እያደረገ ነው? አንዳንድ ሰዎች ድህነት የሚያዘምራቸው እግዚአብሔር አፍንጫ ነክቶ ወይም አፍንጫ ጠቅሶ ሰኖቀሽ ያለ በሰማይ ያያል። ስንቶቻችን ለዚህ ወገኖች ባላችሁበት መንደር በዛ በጎጆ ቤት ውስጥ ሲታደምቁለት ሲዘምሩለት ሲሰብኩ ሲጸልዩ አሜን ስትሉ ሃሌሉያ ስትሉ እንደ እብድ ስትሆኑ የኖራችሁለት ጌታ እዚህም ጌታ ነው። አሜን።
እኛ ልንለወጥ እንችላለን። ልብሳችን ሊቀየር ይችላል። ሰውነታችን ሊቀየር ይችላል። ጫማችን ሊቀየር ይችላል። ሸሚዛችን ሊቀየር ይችላል። ኮታችን፣ ሱሪያችን ሊቀየር ይችላል። ክርስቶስ ግን ለዘላለም አይለወጥም፣ አይቀየርም። ኑሯችን ሊቀየር ይችላል። የተባረከ ሰው ያሰባል። እግዚአብሔር ክፉ ነው ያለውን ክፉ ነው የሚል፣ እግዚአብሔር መልካም ነው ያለውን መልካም ነው የሚል ያ እግዚአብሔርን የሚፈራ ሰው ነገሮችን ካለመኖር ወደ መኖር ያመጣል። ምንም ከሌለበት የሚጨበጥ ነገር በሌለበት ቦታ ላይ የሚጨበጥ ነገር የሚዳስስ ነገር በዚህ ቃል መጥቷል። ስለዚህ ነው ይህ ወንጌል መሰበክ ያለበት። ይህ ወንጌል ነገሮችን ካለመኖር ወደ መኖር ማምጣት ብቻም አይደለም፣ ደግሞ ለእኛ በክርስቶስ ኢየሱስ በኩል ተገልጦልን ሕይወትን ሰጥቶናል። በእርሱ ቁስል እኛ ሁላችን ምን ሆነናል? ተፈውሰናል። ይሄ ወንጌል ነው። ስለዚህ ነው ይሄን ወንጌል አንዳንዴ እንደ ሰካራም፣ አንዳንዴ እንደ ተናዳጅ፣ አንዳንዴ ጥቅሙ እንደተነካ ሰው በዚህ ወንጌል ላይ የምንናገር ወይም ይህንን ወንጌል የምንናገረው ወንጌል ሕይወት ነው። ወንጌል ክብራችን ነው። ወንጌል የምድርም ነው። ወንጌል የሰማይም ነው። ወንጌል ሕይወት ነው። በዚህ ወንጌል ነው የምንከብረው። ይህን ወንጌል የጣለ ሕዝብ ይጣላል። ይህን ወንጌል የያዘ ሕዝብ ግን ተይዞ ይኖራል። በወንጌሉ ጌታ በወንጌሉ አምላክ ተይዞ ይኖራል። የጌታ ስም የተባረከ ይሁን። ሁላችንም መዝሙረ ዳዊት ምዕራፍ 111ን ትከፍታላችሁ። መዝሙር ምዕራፍ 112 እና ይህ ሰውዬ እና ይህና እና ተጋነነ አይነት ምን ልናገር ነው? ምናልባት ደግሞ ያው ይቅርታ አድርጉልኝና የደካማ ሰባኪ መጽሐፍ ምሳሌና መዝሙረ ዳዊት ነበረ። ችግር የለውም። ብዙ እንትን ሳያስፈልግ ብዙ ኤክስጀሲስ ሳያስፈልገው በቀላሉ የሚሰበክ ማለት ነው እና መግዛት እኮ ነው የሰበከው እና እንዳትሉ ያው ቃሉ ሕይወት ነው። ክብር ለኢየሱስ ይሁን። መዝሙር 112 እኔ ጌታን እፈራለሁ። የተባረከ ስሟን ሁለተኛውን ላሳያችሁ። ቁጥር 2 እና 4 ላይ የምታገኙት ነው። ሕይወቱ ቅንነትን የተሞላ ሰው ሕይወቱ ቅንነት በጣም ቀላል ቃል ነው። ሕይወቱ ምንን የተሞላ ነው? ቅንነትን የተሞላ ሰው። የቅንነት ተቃራኒ ደግሞ ምንድን ነው? ጥሩ ነው። የቅንነት ተመልከቱ። ቅን ማለት ምን ማለት ነው? ቀና ማለት ምን ማለት ነው? ከንፋሳ ማይዋ
ዙማ ብያለሁ። ሀዲይሲ ጠቤ ነኝ ጠባ እኮ ነኝ። ታዲያ ቅንነት ማለት ታዲያ ምን ማለት ነው? አሁን ዙሜ መታ ቅንነት ማለት ይሄ ነው። ታዲያ የቅንነት ተቃራኒው ምንድን ነው? እስኪ ጢመት በሉ። መርጮ ይዞ አንዴ ለዛሬ አጨብጭቡለት። ወይኔታ አይቀርባችሁ። ለቤታችሁ ቅንነት ካለ ደስ ይበላችሁ፣ ተባርካችሁ። እኔ ላለመሰላችሁ ቁጥር 2 እና 3 ላለብላችሁ ዘሮ በምድር ላይ ኃያል ይሆናል ቃል የቅኖች ትውልድ ምን ይሆናል? ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። የቅኖች ትውልድ የቅኖች ትውልድ ምን ይሆነች ናት? የተባረከች የተባረከ ነው። ትውልድ እንዲባረክ ትፈልጋለህ? እንዲባረክ ትፈልጋለሽ? ቅኑኝ ቅኑን በቃ ቅኑን ዝም ብለህ የሆነች ጋር ወልገት ማለት አያስፈልግም። በቃ ቅኑን ለመባረክ ትፈልጋለህ? ቅኑን ንግግር የሆነ ምንድን ነው? ዘመናዊ ሰውም አትባል ችግር አለ። አራዳም አትባል ችግር አለ። ይሄ ቀጠፍጠፍ አይልም። ሸውዶ ማለት አይችልም። አያውቅም ምናምን አይሆንም። በቃ እንቢ ብለህ ቅን ሁን፣ ይባረካል። በቃ እንደዚህ በሉ። እንዲህ ብዬ በሉ እስኪ ቅን ይሆናል በሉ እስኪ ትውልዴ በሉ እስኪ ይባረካል በሉ እስኪ። ትውልድ ግን የማይባረከው አንተ ግን ጠማኝና አጣምማኝ ያስቀመጥከው ነገር ጉቶ ይሆንና ትውልድህን ያንቃል። ቅኑ እንዲህ ብለን ቅኑ መጽሐፍ ነው። የተባረከ ሰው ቅን ሰው ቅኑ ምንም የማያውቅ የሚመስል ግን ልቡ ቅን፣ ሀሳቡ ቅን፣ መንገዱ ቅን፣ ውሎው ቅን፣ ንግግሩ ቅን፣ ውስጡ ቅን። አንዳንድ ሰው አፉ ቅን የሚመስል ውስጡ ደግሞ እስኪ 184 እናነብ። ምዕራፍ 84 ላንብብላችሁ ቁጥር 11 ምዕራፍ 84 ቁጥር 11 ላንብብላችሁ። እንዲህ ይላል፣ እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። በምን የሚሄዱትን እስኪ ደግሞ በምን ምን አደርጋቸው? አሜን። ከመልካም ነገር አያሳጣቸው።
ስለዚህ ወገኖች እንዲህ ብላችሁ ቅኖች አፋችሁም ቅን ይሁን፣ ልባችሁም ቅን ይሁን፣ ንግግራችሁም ቅን ይሁን፣ ሀሳባችሁም ቅን ይሁን። ሰው የሚያይላችሁም ነገር ቅን ይሁን፣ ሰው የማያችሁም ነገር ቅን ይሁን። ለምን? ያ የተጣመመን ነገር እግዚአብሔር አይቶታልና። ስለማችሁ የቅኖች ትውልድ ምን ይሆናል? ትውልዱ ሰዎች ለትውልዱ ለልጆቹ መከራን ጥሪ ገብሮክ አዲስ ማየም ነው ሄሪ ማየም ቺካላ የሆነ ነገር አንድ ጊዜያችሁን አወዛውዙና ይህን ነገር ተቃወሙ። ጌታ በኢየሱስ ክርስቶስ ይህ ችካል ይነቀል። በኢየሱስ ከቤታችሁ ይነቀል። ሳይታወቅ የገባ ነገር ቢኖር፣ ሳይታወቅ የሆነ ነገር ቢሆን፣ ሳይታወቅ የተደረገ ነገር ቢሆን እግዚአብሔር በኢየሱስ ክርስቶስ ይንቀለው። አሜን። ይነቀል በእውነት እኔ አሁን 50 ምናምን ዓመት ኖሬያለሁ። ከዚህ በኋላ 40 ዓመት እኖራለሁ ብያለሁ። እዛ ለምናገለግላት ቤተክርስቲያን ሰዎች ነግሬያቸዋለሁ። የምኖረው 40 ዓመት ነው። የኖርኩት ነው አሁን ሊኖር ያለበት ነው የሚወጣው። የኖርኩበት ይመጣልና አሁን ያለው ትንሽ እድሜ ነው። አያችሁ በዛ ዘመኔ ውስጥ ምናልባት የተጣመመ ሰው አላየኝም ብዬ ሳላወቀኝ ተክዬ ከሆነ ከእኔ ጋር የሚተባበረኝ አንድ ሰው አለ። ተክዬ ከሆነ አምላኬ ይንቀልልኝ። አሜን። እግዚአብሔር ቃል እግዚአብሔር በቅንነት የሚሉት ከመልካም ነገር ሁሉ አያሳጣችሁ። ስለዚህ ልቡ ያልቀና ሰው የእግዚአብሔርን የጸጋ አገልግሎት በልመና ወይም በገንዘብም ለማግኘት የሚፈልግ ነው። እሱ እናንተ የሐዋርያት ሥራ ምዕራፍ 8 ቁጥር 20 ይዛችሁ ታነባላችሁ። ወደ ሶስተኛ ቤት የተባረከ ሰው ማለት ነው። አንደኛ የተባረከ ሰው እግዚአብሔርን የሚፈራና በትእዛዙም እጅግ ደስ የሚል እግዚአብሔር ሲያዘው የሚያከፉ ሰዎች አሉ። እግዚአብሔር ደግሞ ከምንድን ነው ከላይ ወርዶ እንዲያዛቸው የሚፈልጉ ሰዎች ነው። እግዚአብሔር ይዘዘን እግዚአብሔር እኮ ከላይ ወርዶ አያዝም። የሚያዘው በማን እንደሆነ ታውቃላችሁ? እኔን በሚመስል በዚህ በሸበቶ ሰው ከዋገበታ ተወልዶ በመጣው በዚህ ሰው እግዚአብሔር ትእዛዝ ይሰጣል። እግዚአብሔር ከላይ ወርዶ ትእዛዝ ካልሰጠ አንበል። ምናልባት እናንተ መርጣችሁ ካስቀመጣችኋቸው መሪዎች በኩል ሆኖ ትእዛዝ ሊሰጥ ይችላል። እግዚአብሔር ከሰማይ ወርዶ አሁን ጌታ እየተናገረኝ ነው ምናምን እያለ እኔ እየተናገርኳችሁ ነው። እግዚአብሔር የተናገረው ለሙሴ ነው። በግልጽ ፊት ለፊት ተናገርኩኝ። ሌሎች ነቢያት እግዚአብሔር በሚገባቸው ቋንቋ ተናግረው ለእኛ መልዕክት አስቀምጠውልናል እና እግዚአብሔር መጥቶ እንድናገራችሁ የሚፈልጉ ሰዎች አሉ። ትእዛዝ እንድሰጣችሁ እግዚአብሔር ትእዛዙ ተጥሮ አይደለም ወገኖች። እኛ እኮ የምንሰጠው ትእዛዝ ይህን የሚከብድብን ከሆነ እግዚአብሔር መጥቶ የሚሰጠን ትእዛዝ ብሎ ቀላል ይሆናል ብላችሁ ታስባላችሁ? እግዚአብሔርን የሚፈራና በትእዛዙ እጅግ ደስ የሚሰኝ እግዚአብሔር ሲያዘው ደስተኛ
ሁለተኛ ሕይወቱ ቅንነትን የተሞላ ብያለሁ። ሶስተኛ እና የመጨረሻው ሶስተኛ የተባረከ ሰው ማን ነው? የሚሰጥ የሚለግስ የሚቸር ሰው። የሚሰጥ የሚለግስ የሚቸር ሰው ቸርነት የሚያደርግ ነው። ቁጥር 5 እና 9 ላንብብላችሁ። ቁጥር 5 እና 9 መዝሙር እንዲህ ይላል። ቁጥር 5 እንዲህ ይላል፣ ቸር ሰው ይራራል ያበድራል። ቁጥር 9 በተረ ለምስኪኖች ለችግረኞችም ሰጠ፣ ጽድቁም ለዘላለም ዓለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ያንን ያየ ደግሞ ኃጢአተኛም ይሆናል አይቶ በተነ ለችግረኞችም ሰጠ፣ ጽድቁም ለዘላለም ዓለም ይኖራል። እግዚአብሔርን የሚፈራ ሰው የሚቸር የሚለግስ የሚሰጥ ሰው አጭር ነው። የተባረከ ሰው ለመሆን በምላችሁ በጤናማ መንገድ ጤናማ አሰጣጥን መስጠትን ተለማመዱ። ይባል እንዲያ አላልኩኝ ማለት ለመባረክ ትፈልጋላችሁ? ጤናማ አሰጣጥን በጤናማ መንገድ ለመስጠት መስጠትን ምን ነው? እስካሁን ድረስ ምናማ ጤናማ ያልሆነ አሰጣጥ አለ ወይስ የለም? ለመባረክ መጽሐፍ ቅዱስ ይሄ ነው የሚለው። ዘሬን ዝራ ይላል ጌታ ኢየሱስ ክርስቶስ። ስለ ራሱ እንኳን ሲናገር ዛሬ ያዳነንን ማዳን ለመናገር ሲፈልግ የስንዴ ቅንጣት በምድር ወድቃ በስብሳ ከዛ ያንንም ስንዴ ደግሞ ይዛ ካልወጣች ባስተቀረ እንዲሁ ትቀራለች። መበስበስ አለባት፣ መዘራት አለባት። ብቻዋን ትቀራለች። ብቻዋን ያቺው ያቺቱ አንድ ስንዴ ብቻዋን ትቀራለች። አልወደደችማ፣ እርሻ ላይ አልገባችማ። ልትባረኩ ትፈልጋላችሁ? ጤናማ አሰጣጥን ስጡ። በዚህ እኮ እኛ ጴንጤዎች ትምክህተኞች ነን። ዓለማውያን ተመልከቱ፣ ይሰጣሉ ሚሊዮኖች ይሰጣሉ እኮ ደግሞ ምን ሆኖላችኋል? ተሰጥቷችኋል። እኛ ግን ለመባረክ ምን ነው የምናደርገው? አንዳንዶቻችን ዘይት እንገባለን። ትባረካለህ፣ ዘይት ካካካካ ስንት ጊዜ ነው በወጥ ጨምራችሁ ስትበሉ የኖራችሁበት ዘይት ለመባረክ አልሆነም። እሱ ለመባረክ ከፈለግ ስት አንዱ እኔ ጋር መጣ። አንድ ሳሙና የአንድ ወር አካባቢ በፊት እኔ ጋር መጣና ይባረካላችሁ 5 ኮፍያ 10 ኮፍያ 3 ኮፍያ ምንትሴ ይኸው ቤት ይኸው ሆሳና ቤት ምንትሴ መኪና ና ዘይት ጋጋጋ አይሆንም። ባይሆን ይህን እግዚአብሔር አልጠራም። በትን ለችግረኛም ሴት እግዚአብሔር ከሰጠ ነገር ሴት
አንዳንዶቻችን ለመባረክ ውሃ በላችሁ ላይ አይሆንም። አትሞኙ። በዛ በተለይ ለእኛ ለእግዚአብሔር ሕዝብ ለእግዚአብሔር ሕዝብ ለመባረክ ከፈለጋችሁ ምን ሆኑ? ስጡ። መጽሐፍ ውስጥ ስጡ ይላችኋል። ዝም ብሎ እዚህ የሆነ ነገር እንደዚህ ኩብኩቤ አድርጎ ይዞ ከዛ በኋላ ዝም ብሎ ዘይት ይጠጣል። አይሆንም። ፕሪንሲፕሉ ምንድነው? ስጥ ይሰጣል። አንተ ጨቁነኝ በደንብ እንደዚህ አነቅንቀው ሞልተህ በሰጠይበት መስፈሪያ እሱ ደግሞ እንደዚሁ አልቆ አነቅቆልኝ በደንብ ታውቃላችሁ። ወደ ሀደረው አካባቢ ወደና መቀበል ቡና ሲሰፈር እኔ አይቻለሁ። በደንብ ይቻላል። እግዚአብሔር ጠብቆ ይሰጣችኋል። አሜን። ስጡ። ቅድስቲቱ ሀገር ተስፋ አለን እኛ በጌታ ለዘላለም እንኖር። አልፈን የሞትን መንደር ከዚያ ወዲያ አልፈን የሞትን መንደር አልፈን የሞትን መንደር ከዚያ ወዲያ አልፈን የሞትን መንደር ሥጋ ከእኛ ተገፎ አሮጌ ሁሉ አልፎ ሥጋ